ጤና ይስጥልኝ። እንኳን ወደ ሚድዌፍ ፋይዛ በሰላም መጣችሁ። ሚድዌፍ ሲሆን እንደምታወቀው ጊዜ ማሳልፈው ወይም ብዙ ሚድዌፎች ጊዜያችን የምናሳልፈው አዳዲስ እናቶች፣ ነፍሰ ጡሮች እና ጨቅላ ህጻናቶች ላይ ነው። አንዳንዴ እርግጠኛ ሆኜ መናገር የምፈልገው ነገር ቢኖር ለእናንተ ለእናቶች ቅድሚያ የምትሰጡት ትልቁ ነገር የልጆቻቸውን ደህንነት መጠበቅ ላይ ነው። ልጆቻችንን በጣም እንወዳቸዋለን። ለዛም እነዚህ ትንንሽ የአካላቶቻቸው ላይ ስለሚገባው ነገር ጥያቄያችን ጥልቅም ፍርሃትም ይኖረዋል ማለት ነው። በተለይ ዛሬ ላይ በማህበራዊ ሚዲያ ላይ ግራ አጋቢና እርስ በእርሱ የሚጋጩ መረጃዎች በበዙበት በዚህ ዘመን ኖርማል ነው። ዛሬ በስራዬ ውስጥ በተደጋጋሚ ከሚሰማው ትልቅ ስጋት እንዲሁም በጣም የሚያስፈራ ነገር ውስጥ አንዱ ነው የምናየው ክትባት ወይም ይሄ ቫክሲን የልጆች የምንሰጣቸው ኦቲዝም ያመጣል አይመጣም የሚል ፍርሃት ነው። ይህን ጉዳይ ዛሬ በግልጽ ነው የምንነጋገረው። በማንም ላይ መፍረድ ሳያስፈልግ ትክክለኛ ነው የወላጅ ስሜት በቅንነት በግልጽ መረጃ ሳይንሳዊ የሆነ ነገር ላይ አተኩሬ እናገራለሁ። እናም በሚሊዮን የሚቆጠሩ ልጆችን ባሳተፈና ለበርካታ አስርት ዓመታት በተካሄደ ዓለም አቀፍ ምርምር ላይ በመመስረት የሕክምናው ማህበረሰብ አንድ እውነትን አረጋግጧል። ይህም በልጆች ክትባትና በኦቲዝም መካከል ላይ ምንም አይነት ሪሌሽንሽፕ የላቸውም። እናም ይሄን የተሳሳተ መረጃ ከየት መጣ፣ ምንጩ ምንድን ነው፣ መጨረሻውስ ምን ሆነ የሚለውን ስናይ በ1998 ዓ.ም እንደ አውሮፓውያን አቆጣጠር አንድሪው ፊልድ የተባለ ዶክተር ነበር። ያ ዶክተርም በ12 ልጆች ላይ ቤዝድ ሆኖ ኤምኤምአር ክትባትና ኦቲዝም ያመጣል ብሎ አነስተኛ የሆነ ጥናት አሳተመ ማለት ነው። ያም ጥናት ሲታወቅ ለካ ፌክም ነበር፣ ሲቀጥል ደግሞ ፍራውድ ነበር፣ ማጭበርበር የበዛበት ነው። ያን ጥናት ያሳተመበት መጽሔት ይህንን ሲያውቅ ያን ጥናት ጽሑፉን ከመጽሔቱ ላይ ሰረዘው። ይህም ብቻ በዚህም አላበቃም። ዶክተሩ ባቀረበው የሐሰት መረጃ ምክንያት ምንድነው ሕክምና ፈቃዱን ተነጠቀ ማለት ነው። ከዚያን ጊዜ ጀምሮ ነው እንግዲህ በመላው ዓለም የሚገኙ ሳይንቲስቶች ሰፋ ያሉ ጥናቶችን ያካሄዱት። እነዚህም ጥናቶች በዓለም ዙሪያ ላይ በሚሊዮን የሚቆጠሩ ልጆችን ያካተቱ ነበሩ። የዓለም ጤና ድርጅት፣ የህብረተሰብ ጤና ኢንስቲትዩት እና የዓለም አቀፉ የህፃናት ሕክምና ማህበራት ሁሉም በአንድ ድምፅ የሚስማሙት አንድ ነገር ምንድነው? ክትባቶች አስተማማኝ መሆናቸው ነው። እና ኦቲዝምንም እንደማያመጡ ማለት ነው። እስካሁን ድረስ እዚህ ድረስ ከመጣችሁ ሰብስክራይብ ማድረግ እንዳይረሳ። ታዲያ ትክክለኛው አደጋ ምንድነው? ክትባት መከላከል የሚቻሉ በሽታዎች አሉ። ክትባቱም በጣም ብዙ በሽታዎችን ይከላከልልናል። ከነዚህም በሽታዎች ውስጥ ትክትክ፣ ኩፍኝ፣ ፖሊዮ የመሳሰሉ በሽታዎችን ይከላከላል። ምክንያቱም ደካማ ናቸው። የልጆቻችን ኢሚዩኒቲ በሽታን የመቋቋም አቅም ደካማ ስለሆነ ነው ይሄ ክትባት የሚሰጠው ማለት ነው። ስለዚህ በህዝብ የጤና ታሪክ ውስጥ ከተመዘገቡ ትልልቅ ስኬቶች ውስጥ ይሄ ክትባት አንዱና ዋነኛው ነው ማለት ነው። በአጠቃላይ እንደ አንድ የጤና ባለሙያ ወይም እንደ ሚድዋይፍነቴ እኔ ምንድነው ግብ መሰላችሁ? ጤናማ ልጅ፣ ጤናማ እናት፣ ጤናማ ቤተሰብን ለእናንተ ማበርከት መቻል። ምንም አይነት ስጋት በሚኖራችሁና ጭንቅ በሚኖራችሁ ሰዓት የጤና ባለሙያ ማማከር ምንጊዜም መረሳት የሌለበት ነገር ነው። እናም እንደዚህ አይነት ስለ እናት ስለ ህፃናት ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ምንም አይነት መረጃም ከፈለጋችሁ ኤቪደንስ ቤዝድ የሆነ ነገር ስለማቀርብ ቻናሌን ሰብስክራይብ አድርጉልኝ። ቪዲዮ በሚለቅበት ሰዓት ላይ እንዲደርሳችሁ የደወል ምልክቱን መንካት እንዳይረሳ፣ ላይክ አድርጉ። ለሌሎች እናቶችም እንዲዳረስ ሼር ማድረግ እንዳይረሳ። አብራችሁ ስለነበራችሁ አመሰግናለሁ። ቴንክስ